كيتي ساكو في الجا كدش أنك أمبري بتوكو بيشانا كنا كان بس اللي كنا كون في الجا كيتي ساكو جا علامو سادي تدي رماني مئات في مني ما بيتي كانت تبري بتوكو بيشانا كمان أدوبان من أرجع mana duba sini kennan kennan inne nyuar ka jira nyuar ka jira mana duba siyar ka jira kabali da kana fi muti kani kartanu kenu didani to do watani kana ibbala matti natti ke nanjera ni ibbala kari metri ibbala mana tigabbari nanjera ni satti gabbara ma amma satti gabbara ki kari ibbala matti gabbara kana hunda kecha kari metri ibbala ijoolleen tiyya bakka ta'eetiin qaban yoo dhufan gaafa keetiin mannatti illee asumatti wannoo jedhan. Mana san achi kan jiru immoo humna isaaniitiin jalaa fudhatan. Ishiin qisiidhaan hin haraska itti hojjettiyyuu mana xajjii gootee minaan bilcheechitee hin gurgurtiyyuu. Mana isaanii humna isaaniitiin qabaleen ishii baasanii mi'a ishii baasanii jalaa fudhatan. Humnaan jalaa fudhatan. በ1970 ዓመተ ምህረት አይደለ ያን ቤት የወሰዱት በ68 በ19 ታነቲ ጋራ ሲዳማቲ ነው ጎቶ ታይማ ጀላ ፉደተን ከንዱባሞ ኩሽናሺት አማከነሽን ጀት ቶኮ ብቻ አጅራ መለ ከኩሽና ሲቲስ ኩሽና እሺ ባሳኒ ቀበሌ እኒ ቀበሌ ወጀታ ሙጫን ትጋል ሱኒስ ቀበሌ ወጀታ ኩኒስ ቀበሌ ወጀታ ሁምናን ጀላ መነለማ ሁምናን ጀላ ፉደተን ቀበሌ ወንድ ወጀተኒ መለ አከ መንግስቲኒ ግሬፈቴ እንጀላ ወረሰም እንኩኒ ዲግዳሚ ለ1972 ነው ይሄኛው ያኛው በ70 ዓመተ ምህረት ነው በ68 ነው ቤት የተወረሰው አየው በ70 እና በ72 ዓመተ ምህረት እሷ እንደውም ለቅሶ ላይ ነበረች ባሏ ሞተው ይሄኛው ቤት ሞታ በዛ ምክንያት ባላሰበችው ሰዓት እነሱ ህፃናቶች ናቸው ልጆቿ ምንም ማድረግ አይችሉም በዛ ምክንያት ያላስረከበችውን ቤት ያላከራየችውን ቤት አከራይተሻል ብለው በጉልበት ወሰዱባት ቀበሌ ሰራተኛ ስለሆነ ሁለቱም የቀበሌ ሰራተኞች ናቸው ተፈኒ ሚያኪ የነበሩት ፖይንት የሆነ ትልቅ ነጥብ ነው የምታወራው አቤት ታውጋንዴ ሙመለ እነዚህ ቤቶች እንትን ውስጥ አልተካተቱ አበል ውስጥ አልተካተቱ ሁለቱ ቤቶች አበልም የለም ሁለቱ ቤት 100 እና 103 ቁጥር እና 103 አበል ውስጥ አልገቡ ምክንያቱም በጉልበት ስለተወሰዱ ምንም ማስረጃ የላቸው አሁን ራሱ ምግብ ቤት እየሰራችበት ሲወረስ እንግዲህ ወደዛ ተሄደ እቃዋን አውጥተው አሽገው እቃዋን አውጥተው ነው ያከራዩበት በጉልበት ይሄኛው ኩሽናዋ ነበረ ኩሽናውን እቃዋን ምድጃዋን አውጥተው ለቀበሌ ጸሐፊ ለነበረ ሰው በጉልበት ሁለቱም ናቸው በቀበሌ የሚሰሩ ነበሩ በቀቡ ትልቅ ማስረጃ ምክንያቱም እሷ መከራከር አትችልም ሀዘን ላይ ነበረች እንደነገርኳችሁ ልጆቹ ህፃናቶች ነበሩ ደግሞ በዛ ላይ የዚህን ጥቅም ማናቀውም ነበር ያኔ ብዙ መብታችንን ማስከበር እንችል ነበር በዘበኛ እኮ አሰጥተው አበረሩኝ እኮ እዛ ስመላለስ ግን አሰጣታለሁ በዘበኛ እንደገና ጀመርን ፕራይቬታይዜሽን ኤጀንሲ ሲከፈት ብዙ ተከራከርን ብዙ ማስረጃዎች አቀረብን ብዙ መንገድ ሄድን ግን ልክ የሷ ልጅ ሲወሰድ የሆነ የሚዘጉበት መንገድ አለ እንዳይመለስላት ለምን ምክንያቱም እነሱ የቀበሌ ሰራተኞች ስለሆኑ እሷን ነው ወጣው የተዋጉ ታሪክ የሰሩ ይሄው እንግዲህ በዛ ጊዜ በደርግም ጊዜ በጋዜጣ ላይ አጥተውት እንዲታይ አድርገውት ትልቅ ስራ ስለሰራ ማለት ነው አንድ ጊዜ ሳይሆን ብዙ ጊዜ ነው በጋዜጣ ላይ ይወጣል በመጽሔት ላይ ይወጣል በዛ ጊዜ ደክመው ለሷ የተወሰነ አስቀመጡላት አሁን ግን እሷ ለኛ መስጠት አልቻለም ሙሉ ለሙሉ ሄደ በህይወት ቢኖሩ እጅግ ያዝናል እያዘኑ ነው አንደኛ ነገር ያው ቀደም እንዳለቻችሁ ዮሴፍ አካባቢ ያለው ታሪክ ራሱን የቻለ እና የፈረስ አለባበስ ሁሉ በጣም ትዝ ይለኛልና እስካሁን ድረስ ልጅም ብንሆን እኔ ልጅ አይደለሁም ትልቅ ነኝ በኮሌጅ የጨረሰች ልጅ አለች ግን ያው ከናት የቀረበ የለም እና ብዙ ጊዜ
ዘመድ ሲሞት ወደ ታች በተለይ ኦሮሞ ሰዎች ሲሞቱ አብሬያት እሄዳለሁ። ብዙ ጊዜ ሆኖ ከልጅ መሀል እኔ ብዙ ወደሷ አለጠፈላለሁ ሮጣለሁና ባህሉ ነገሩን አይረሳኝም። እና ምንድነው አያታችን ሲመጣ አንዳንድ ጊዜ ከፍርድ ቤት ነው የሚመጣው ቡና አፍሎ ከፍቶት ይሆን አባቴ እንዴት ይሆን ብላ ስትል አስታውሳለሁ። ያ ታሪክ ደግሞ ያው ከደርግ በፊት ያለ ታሪኮች ናቸው። ሆኖም ግን ያን ያህልም ታግሎ ብዙ ስኬት አላመጣም። የተወሰነ መሬቶች ትቶልናል። ለኛ በየስማችን አስቀምጦልን ነበር። እዚህ ፍሬ ትምህርት ቤት ጀርባ ያለ በሙሉ ማለት ነው። ሰዎች ስለሙት እንዴት አደርጋለሁ እነኚህ ልጆች እያለ በአካባቢ ላይ የሰራው አንደኛ ለኔ ትልቅ ሞገስ ነው። እሱን በጋዜጣ ላይ አያቴን ማግኘት ማለት እንደውም ይሄን ጋዜጣ እኔ ነኝ አስቀምጬው አሁን ከብዙ አመት በኋላ የተገኘው። በቀደም ስንፈልግ የነበረ ብዙ ወረቀቶች አስቀምጫለሁ። ድሮ የነሱ የነበረ አሁንም ያስቀምጥኩታል። በጃንሆይ ጊዜ እንኳን የነበረ ታሪክ ይሆናል ብዬ አስቀምጥኩታል። እንደው በሆነ ወቅት አውጥተን እንደምናቀርበው እርግጠኛ ነኝ ይሄን ነገር ለምን ማስረጃ እንዲሆን። አሁን እኛ አንድና አንድ ነገር ነው የምንፈልገው፣ የለፉ የተጎዱ ነገር ግን ሳይደሰቱ እንዳዘኑ የሞቱ ነው ዘሮቻችን እና ህግ የሚያውቀውን እንዲያርገልን ለሌሎች ያርገው እንዲያርገልን ነው። እና አሁን ወደ ዋናዬ ሀሳብ ስመለስ አያቴን እኔ ሳቅ ለድሆች የሚያዘን በጣም ተከራዮች እንኳን ለሁሉም አብልቶ አካፍሎ በቃ የሱ ባህሪ እናቴ ላይ አለ። በተለይ በቃ ለድሃ ያው የተጎዳ ሰው ለተጎዳ ሰው ያስባል። ለምን በዛ ሰውዬ ውስጥ ስላለፈ ማለት ነው። በዛ ላይ የለንም አባባ መንከፍለ የለንም ካሉ ይቅርላችሁ ብሎ የአመት የ6 ወር እኔ አውቃለሁ የ6 ወር የአመት የቤት ኪራይ የቀረላቸው ተከራዮች ታሪክ እኔ ሰው ይወርቁኝ ከታሪክ እሷ ከምታጫውተን ታሪክ የተነሳ ነው የምንናገረውና በሰዓቱ የለንም። በርግጥ ከእናት የቀረበ የለም። ያው ሁሉ ጊዜ አብረ ስላለህ ትሰማለህ። አልሰማም ብትል እንኳን ትሰማለህ። ግዴለሽ ነኝ ብትል እንኳን ትሰማለህ። እና አሁን ምንድነው የጉርሙ አዩ ሌሎቹም የደከሙት ድካም እኛም ባንናገረው እዚህ አካባቢ ያለ ቅድም እንዳልኳችሁ በሞቱ ሰዓት የመጡ ያ ሁሉ ፈረሰኛ ታሪኩን ያውቃል። የተደበቀ ነገር የለም። የነበረው ታሪክ እንዳለ ሆኖ እነሱ እዚህ ቦታ ሲደርሱ ይሄንን የልጅ ያያሉ ብለው አያስቡ። በታሪክ አያስቡ። ዝም ብለን ፈጥረን እንዳናወራው መስካሪዎች በጣም ብዙ አሉ። በአሁን ጊዜ ቴክኖሎጂም አለ። ምናልባት በእሷ እድሜ ባይኖሩ እኔ እንደውም እየጠየኳት ወደ ኤረር አካባቢ ድሮ ያኔ ተልከውን ቀበሮ የተባሉት እንኳን ካሉ አብረውሽ እስኪ እንደው ይናገሩ እያልኩኝ ነው ያለው። እና በዚህ ሰዓት እናንተ በዚህ ቦታ ወጣታችሁ ደስ ይላል። ያለው ታሪክ በዚህ ሁኔታ ነው ሳይገለጸችልን። አሁን እኛ የምንለው ነገር አንድ ነገር ነው። ታሪክ እንደሚያውቀው ጋዜጣው እንደሚዘግበው እንደገና ደግሞ አካባቢው ሰው እንደሚያየው በዚህ ሰዓትኛ ያውም በቅርብ ያለ አሁን እንግዲህ እሷ ስለ ዲነግዴ ስለ አያት አሁን ለኔ እንኳን አስተምራኛለች። እስኪ በይ ያለችኝ ዘነበች ጉርሙ አዩ ገለቴ ሰራዋ ሎሚ ቦኪሶ ብላ አስተምራኝ። በቃ ያስኩት እንዴት እንደሆነ አላውቅም። እና እንዲህ አለ ውስጣችን። ለልጆቻችን ምን እንናገር? ከዚህ በኋላ ምን እናሳይ? እያለቀብን እየመነመነ እየሄደ ነው ያለው። እሷ እንደውም በህይወት ስላለች ነው እቹንም መናገር ይቻላል። እሷ በህይወት ባትኖር ደግሞ ማን ነው የሚሰማል? በቃ ከዚህ ፎቶ ውጪ ሌላ ነገር የለም። ይሄ ሰው ማለት ደግሞ እጥፍ ጀግና ደግ ሰው፣ እጅግ እግዚአብሔርን የሚፈራ አገሩን የሚወድ ደግ ሰው፣ ማካፈል የሚችል ለምሳሌ እንትን ከተደረገ በኋላ እንደዚህ መስቀል ተሰባስበው ካከበሩ ዳመራ ከለቆሱ በኋላ አንድ ቤት ነው የሚገባው። ይገባና የባህል ዝግጅት የሚዘጋጅ ዝግጅት አለ። ጎመን ቂንጬ ምናምን ይዘጋጅና እዛ ዝግጅት ላይ እዛ ደመራ ቦታ ላይ የታደመው በሙሉ በቤት ገብቶ ያንን ይቀመሳል። ያኔ እናንተ ነው ያ የኛ ቤት መስቀል አደባባዩ የነሰራው ነው
እሱ የሚለው እሱ ነው። ስሩ እሱ ነው። ከምን ጋር የተያያዘ ነው? ከኦሮሞ ባህል ጋር አያይዘውት ነበር ሲጠቀሙበት የነበረው። ያው ፊንፊኔን ሲመስል ፊንፊኔ ያለው እንዳውም የናባዬ አያት ነው እቲ የሰራዋል የቡቃ ፊንፊኔ እኔ ከተዋል ወበለታ የሰራዋል ነው የቡቃ ፊንፊኔ ቤተ መንግስት ውስጥ ሰራዋ ነበር። አጤ ምኒልክ እንጦጦ ናቸው። ኢያሱ ለማስገባ ሲያስቸግሯቸው አልቀበል ብለው ሲያስቸግሩ ህዝቡ ሲተላለቅ ሲበዛ ምንድነው የኦሮሞ ህግ እንዴት እናርግ አላስገባ አሉን እኮ ብሎ ሲባል አይ ኦሮሞ በሚዜ ነው፣ አማራ በክርስትና በሚዜ ከሆነ እኛ ሚዜ እንሆናለን፣ ክርስትና ከሆነ በክርስትና እንሆናለን ሲሉ ገለቴን ክርስትና ነሱት። አጤ ምኒልክ ናቸው የሰራዋ ልጅ ገለቴ የሰራዋ ልጅ ነው። የኛን አያት ማለት ነው። ቅድመ አያት ነው ለኛ። ቅድመ አያታችን አዩ ነው። ገለቴ ክርስትና ነሳው አጤ ምኒልክ ናቸው። ያ እንግዲህ መዝገብ ላይ አፋን ኦሮሞት እንዱበዱ እሺ ገለቴ ሰራዋ ዳራሞ ሚዜ ከኔ ክርስትና ካሴ አጤ ምኒልክ አካክሌክ የካሴ ክርስቲያና ማሊን ነው ወያ ማሊ ፍረታነ ጀናኒ ሚንጀራኒ ኑ ሚንጀን ጎና ኑሞ ክርስትና ካምነ ጀና አጤ ምኒልክ ኢልመሰረዋዳ ገለቴ አጤ ምኒልክ ካሴ ይደን ክርስትና እንጂሮ ሆሰን ኦሮሞ ክርስትናን ቀቡ ጋሰን አጤ ምኒልክ ካን ክርስትናኒ አጤ ምኒልክ ዋኖ ጎዴ አቹማን ክርስትናን ተቋቋመ የብየት ቄሲ መደበኒ ክርስትና ተቋቋሚ ኦሮሞዳ አማ ጮረሲ ዘሪን ከኝ ባየ ጅረ ይላል አሩሲ ዴራ ፍር ከኝ ባየ ጅረ አሩሲ ነገለ ቢ ፍር ባየ ቀብ አማጋ ኡማኒ ወል ቤክታን ስላዩ ፈንሳን ቤካም ኦጋሳ ነሳኒ ገለቴኒ ቤተ መንግስቲ በካማ ቤተ መንግስቲ ከነ ከቸ ጅራዩ ፊንፊኔ ከቸ ቤተ በከ አጤ ምኒልክ ሳኒ ሰራዋቱ ጅራቱ አቺ በሰይፍ ተስቲ ፊደኔ ስቲ ከነኒ ሰራዋዳ ገለቴኒ ሞች ማከቸተፈ አቺ ማከቸተፈ ኦጋሳን ሰራዋኒ ለክ ገለቴን ሰራዋናስ ከኤራ ሰራዋን ማቹ መተፈት ጋቹ መት ለክ ፊደኒ ተስቲ ቢገረ ዱሎሜቲ ፊደኒ ስቲ ዮሴፍቲ ሞሴ ዮሴፍቲ ዱኤን አቺ ካሳን ካከኤጋማ akkatti kaasan sana wanni isinitti himanii dhageechan jira beektan jira akkamitti kaa'ame amma waliin dardarasitti meexuu mooti anaafis isiniifis maa xiqqimii qabu lakkeen qabaate kan dhiyoo tana jirutu cube dhugaadhuma hundeedhaa baruudhaaf namni amma isa barbaadaa jira dhugaa kana hundeen shiidhaa maalidha na jarri kun dhugumaa bakkamii akkamittiin isaan hamaa godhan kaa'ilma ko'am hamaa godhan nutti hidhaniin jedhaniin ta'u የሚሉሽ ምን እንደሆነ አውቃሻል እንዴ? እኔ አሁን እንዴት ተነስተው ወደዚህ እንደመጡ አላውቅም። አዲስ የሰማሁት ታሪክ የለም። እትዬ ከሰማሽ ተናገሪው። እሱን ነው መሰረቱ የሚፈልገው። ምንድነው ችግሩ? ለምንድን ነው የተነሳው? ማይሌኮ ያለ ነው። ምንም ሰውን የሚያጋጭ እንትን የሚል ነገር እኮ የለም። ለምንድን ነው የተነሱት? ታሪክ ነው። ከዛ ጋር የተነሱት ለምንድን ነው? ከፊንፊኔ ተነስተው ወደ ዮሴፍ የመጡት ለምንድን ነው? እንግዲህ እዛ የተነሱበት መንግስቱ ኃይለማርያም ምን አደረገ? አሁን እዛ ማለት ነው ሰጠው እንደዛ ማለት ነው። እኔ አሁን ይህንን ስር ሰዶ አውቃለሁ፣ ለመናገር እችላለሁ፣ ግን ይበቃኛል የተናገርኩት። ፌሌን ረቲ ፊንጫዬ አልባይ ዴሚ ሱንሚዮ ፊውዳል ጀዳኒ ፊዳ ነገልቸኒ አመ ከነን ሆይ መጤ ዱረ ሆረ ፊንፊኔ ኪያ ቄኪያ ካርታ ኮና ኬና ብሪ ኢበተኮ ከና ኬነም አጃበ ኩታ ከነ ብሪ ኢበተኮ ለስላሰ ሰዲቢ ኢሰን አርገዳ ማዱ ጌተነን ሲንተኒማ ሆሪን ቀቡ ለፈን ቀቡ አኒን ተለወረ ጉለሌ ኩተቱዳስ ቦንቱዳስ ሴናስ ቀባ ዱጋስ ቀባ ጀቻ ጅርት ያዳዳን ወዱበኔስ ባየዳ ዋን ጎርሲኔስ ወኒ ዳጋው ጅሩ ኪኖ አርሰዴ ሚዲያ ከነተኒሜ ኡጋኮ ፊደኒና ባስተኒ ጨንጭ ዳላራ ቹሞራ
Ajaa'ba mana kana hundu 187 birrii jechuun maal bitame? Guullallee dhabe. Ajaa'ba kana hunda beekne. Kana silatee ijoollee kiyyaaf jettee sodaateeti malee dura qe'ee kennaaf. Malkaan sun haa deebi'u gullallee. Dhakaan araara gullallee taa deebi'u. Araddaan gullallee dura ulfina argatu. Odaan nabeen agartanii maal akka ta'e, caffeen handoodee maal akka ta'e beektanii dura teechoo naa kennaa ani nan oksee waan sadii obsee waan sadii noksee waan sadii gorsa nan kennaa jecha jirti. Sadiin lamaan kan fudhanne amma ishii hin gorsite malee. Nam gorsee hoosinitti me maal ta'a hin buqqaanee jette. Amma nu buqqaatota. Gullallee irratti gullallee buqqaa'ee taane iyyeetti taane girshaa doorii bulloo ibsaa duukam maannoo sila jiraate maaloo ijoollee warraayyuu kottaa jedhee kennaaf. Duukam keessattan investiin godhaa hojiin nama 20 afan hojiin uumaa kiliinikiin narsiitiin nama 20 mana barumsaadhaan internaashinaali kan ta'e gullallee jennaan jedhee nan banaa jennaan asittis fideedha afaan oromoo hin hasa asittis fideedha afaan oromoo hasa intalli tun gaanaa keessatti investii haa gootu moo Ugaandaa keessa adeemtu intala booranaati qe'ee booranaatti tanan qe'ee odaa nabeet tanan miidhagsaa jettee waggaa dhuftu appirisheet godhuu isaanirra jira. Oromoodha kan dhuftees hin obboleettiin teenya uragaan qaban maaliif jennaan afaan kana haawuu kan nutti fide Habta Goorgis dildii Habta Goorgis diinagdee Bootoraa Ras Makonnen Guddisa kana kanaaf nutti fide nargadee kanaaf jedhee kanan galata. እኔ በመጀመሪያ እናንተን በጣም አመሰግናለሁ። ምክንያቱም ይሄ ትልቅ ታሪክ ነው። የአንድ ቤተሰብ ታሪክ ሳይሆን አሁን እኛ ስለ ዘራችን ወይ ስለ ቅድመ አያታችን ማውራት ሳይሆን ምክንያቱም እነዚህ ሰዎች አሁን አዲስ አበባ እኔ አሁን ቅድም አልማዝ ስትናገር ፊንፊኔ ያሉት የኛ ቤተሰቦች አያት ቅድመ አያቶቻችን መሆኑን እኔ አላውቅም ነበር። መቼስ አንድ ቀን የሆነ ጊዜ ላይ አንድ ትውልድ ተነስቶ ወይ ደግሞ አንድ ሰው ተነስቶ ይሄ ታሪክ እናንተ ካወጣችሁት በላይ አገር የት ጋር እንደቆመች ወይ ደግሞ ከተማ በምን ሁኔታ እንደተመሰረተች መነሻውን የሚፈልግ ትውልድና ተቋም ሊነሳ ይችላል። ያን ጊዜ የሀገር ታሪክ ስለሆነ ከዚህ በላይ ድምጽ ሊኖረው ይችላል እና እንዳጋጣሚ ሆነ ደግሞ እኛ በዚህ ቤተሰብ ውስጥ ኖረን የነሱን ታሪክ ማውራት መቻላችን በጣም ትልቅ ነገር ነው። እኔ አሁን አያቴ በሞተ ጊዜ ልጅ ስለነበርኩ እዚህ ፍሬውት ነው የተማርኩትና ቢሮ ተጠርቼ ተጠይቄያለሁ። ለምን በፈረስ ብቻ ከዚህ ከአዲያባ ጀምሮ በፈረስ ብቻ ነው ማለት ቀብሩ ሲወጣ የማዬ አባት በጣም ከአቦ ጀምሮ እስከ ጎተራ ድረስ በጣም የተለየ እንትን ነበርና ትምህርት ቤት ራሱ አልተማርንም ያውቅ ለምን ከተማ ሁሉ ስለወጣ ማለት ነው። ለምንድን ነው እነዚህ ሰዎች ትልቅ ሰውም ስለሆኑ ያገርም የብዙ ነገር መነሻም ስለሆኑ ነው እና አሁን እዚህ ጋር የምንናገረው ቅድም እንዳልኩት የሀገርንም ታሪክ ወክለን ስለሆነ ሁሉም ሰው ሊኮራበት ይገባል። ለምሳሌ አሁን ሰሜኑ ክፍል የሚያመሰግነው የራሱ አለ። ለምሳሌ የትግራይ ተወላጅ የሆነ ሀየሉ ምን ያመሰግናል። የጎጃም ሰው ከሆነ ደግሞ በላይ ዘለቀን ያመሰግናል። ሁሉም የራሱን እኮ ነገር እያነሳ ያመሰግናል። እነሱ በሀገር ሲታዩና እነዚህም እንደዛ አይነት ሰዎች ናቸው። ታሪካቸው ሊነሳላቸው ይገባል። ታሪካቸው መነሳት ብቻ ሳይሆን ዘሩ እንዳይጠፋ መንግስትም ሊንከባከብ ይገባል። ምን በማድረግ ነው የሚንከባከበው? በቃ ባጣው ነገር ሊቆምለት ይገባል። ቅድም አሁን ዘሪሁን የሚለው አሁን ለዚህ ቤት ብዙ ካሬ ሜትር ነው ገብታችሁ ግቢው የምታዩት 100 ብር ማለት በጣም የሚገርም ነው። እውነቴን ነው የምልህ ብዙ ነገር አተ እንደ አበል 100 ብር ቤተሰብ ያለው ሰው መተዳደር የማይሆን ነገር ነው። ይሄንን እንዲያው መንግስት በራሱ የተወሰነ ተቋም አቋቁሞ ይሄን ጉዳይ በደንብ ማየትና ማጣራት አለበት ነው ማለት ነው። እኔ በዚህ አጋጣሚ አስተላልፈው መርምሮ የት ነው ያሉት፣ እንዴት ነው የሚኖሩት፣ ምን ነገር አጥተዋል፣ ምን አይነት ስሜት አላቸው፣ ምን አይነት አቤቱታ አላቸው ለመንግስት የሚያቀርቡት እንዲኮ ሊደመጡ ይገባል። እንደ ባህል ታሪክም ደግሞ ሊከበሩ ይገባል እነዚህ ሰዎች እና
ይሄን ብቻ ሳይሆን ግቢ ውስጥም ነው የደከመችበትን ንብረት እኔ አንዳንድ ጊዜ እሷን ሳይ በጣም እግዚአብሔርን ስለሷ አመሰግናለሁ። ለምን ይሄ ሁሉ ንብረት አተኮ ሰርታ ሁሉ ነገር ጨርሳ ነገ ተዳደርበታለሁ ለልጆች ያቆያለሁ ስትል ተወስዶባት ዛሬ በጤንነት መኖር በጣም ትልቅ መታደል ነው። ዛሬ አንድ ክፍል ቤት እንኳን ብናጣ እስቲ ዛሬ ሰራነውን መጥቶ አንድ ባለ ሀብት ሲወስድብን ስንቱ ነው አይምሮ ነው ወስዶ የተለያየ ቦታ ያወደቀው። ይሄ ለእናቴ ብቻ ሳይሆን ይሄው ለወንድሟም ለእህቶቿም የተሰጠ ጸጋ። አሁን ዴሲስም ቢሆን ብዙ ሰው በሱ መሬት ላይ በሱ ቦታ ላይ እየከበረ ብዙ ሚሊዮኖችን እያገኘ እሱ ጭብጥ ብሎ አንድ ግቢ ውስጥ እየኖረ እንደገና ደግሞ እዛ ውስጥ የሚሰሩ ሰዎች 2 3 4 ኢንቨስትመንት እያካሄዱ ንብረት እያባዙና እየኖሩ ግን እነዚህ ሀገር ባለውለታ የልጅ ልጆች ደግሞ ተቆራምቶ መኖር ለሀገርም በረከት ነው ስኬትም ነው። ስለዚህ ይሄን ወደ ኋላ መንግስትም ሊያየው ይገባል። በእናንተ ብቻ ሳይሆን ይሄን አሁን የሚሰማውና የሚከታተለው አካል በትክክል ጆሮ ሰጥቶ ሊያደምጥ ይገባል። ቅድም አሁን እህቴ እንዳለችው እኛ እዚህ ያለ ነው ሩቅ ቦታ ሩቅ ሀገር ሄደን ሩቅ ልበል እንደው እኔ አሁን ዱካም ነው ያለው የትምህርት ስራ ነው የምሰራው ትምህርት ቤት አለ። እሷ ደግሞ በዚህ በትምህርት ሙያ ላይ ደግሞ ለመስራት የነርሲንግ ኮሌጅ ለማቋቋም ነው ቦታ ያወሰደችው። እኔ አሁን መጽሔቴን ይዤ በይሄ መጽሔት የታተመውን መጽሔት በየቢሮ ሄዳለሁ ተናግሬ ራሴን ማስረዳት ስለማልችል ቢያንስ ኦሮሞ ነኝ ይቅርታና ይሄንን ስናገር የቤተሰብ ዘር ያለኝ ሰው ነኝ። ግን እዛ ጋር ሲሄድ ብዙ ተጽዕኖች አሉ በጣም ብዙ ተግዳሮቶች አሉ እና እኛ ተፈልገን እኛ ብቻ አይደለም አሁን እነ ጀነራል መርድ ንጉሴ ይሄው ለሷ ለአባቷ በእናት በኩል ዘመን ትልልቅ ሰዎች ያሉበት ነው እና ይሄ ሀገር ራሱ መንግስት ራሱ ሊፈልገው ነው የሚገባው ይሄንን ቤተሰብና ይሄንን ዘር ማለት ነው። በቃ ምንጩ ስለሆነ ሶርሱ ስለሆነ ይሄን ደግሞ ከደን በላዩ ላይ የምንገነባው ነገር የውሸት ነው የሚፈርስ ነው ወቅትና ጊዜ ጠብቆ የሚናድ ነው። እኔ ባለፈው አንድ ሚዲያ ላይ ሰምቻለሁ ክርክር ነው ስማቸውን መጥቀስ አልፈልግም። የሆነ ሚዲያ ላይ እየተከራከሩ አዲስ አበባ ማን አለበት አዲስ አበባ ምንድነው ምናምን ሲሉ አዲስ አበባ የአዲስ አበባዎች ናት። አዎ አሁን የሁላችንም መኖሪያ ግን የለም ሲል መልስለት የነበረው ሰው አረ ከእንደነዚህ አይነት ሰዎች ጋር እንዳትጣላ። አሁን እኔ አያቴ እናቴ ነው እኔ ደግሞ የቅርብ ሰው አለ በቅርብ ገብቷል እዚህ አካባቢ የነበረውን ብዙዎችን እናውቃለን። ስለዚህ ዝም ብሎ ተመቶ ቢሆን በወረራም የመጣ እንትን አይደለም ምንጭ የነበረው ሶርስ የነበረው ሰው ማህበረሰብ የነበረበት ነው። ያ ደግሞ ሶርስ ያለው ሰው ተስገብግቦ ብቻውን ይኖር የነበረ አይደለም ሁሉንም አቅፎ ይኖር የነበረ። እኔ በአያቴ ሄደች ብዙ ብሔረሰቦች ነበሩ ብዙዎችን ልጅ ሆኜ ሲሄድ ከሱ ጋር ብዙ ነገር ነበር ያደረገ የነበረው እና የሀገርም ታሪክ ስለሆነ ክብር ሊገባ ይኖራል። አሁን እሷን ይሄን አጋጣሚ ኖሮ እኛ የአያታችን ስም መነሳቱ የዘመዶቻችን ስም ተነስቶ እንደዚህ በሚዲያ ሁና ደግሞ መጥቷል እናንተ ደግሞ መጣችኋል ከዚህ በፊት አሁን የሁለተኛ እንትን ነውና ይሄ ለኦሮሞ ህዝብ ትልቅ ኩራት ስለሆነ ሁሉም ሰው ትኩረት ሊሰጠው የሚገባ ነው። የራስ የሀገር ባላችሁ እናንተም የምትፈለጉበት ጊዜ እኛም ደግሞ የምንፈለግበት ጊዜ እጅግ ቅርብ ነው ብዬ አስባለሁና በጣም ነው የምናመሰግነው። አሁን ይሄ ፊት ለፊት ያለው ቤት በማን ስም ነው ያለው? ይሄም በመቶ ቤት ምናምን ተከራይቶ ይሄ አሁን ያለው ዘነበች ጉርሙ ስም ነው። ከዛ ጎን ያለው እሷ ለእናቷ የሰራችው እናቷ የምትጦርበት ብላ ለእናቴ ብላ የሰራችው ነው። ከዛ ውጭ ያለው ይሄ አሁን ይሄ ግቢው ያለው እዚህ የተወረሱ ያሉበት በሙሉ ያው በሷ ስም በሷ እጅ ውስጥ የነበረ ነው። አሁን ከዚህ ቀጥሎ ፎቅ አለ እዚህ ጋር ስትመጡ የሆነች ፎቅ አለች። እሷ አያቴ በኪራይ የሰጠው የእንጨት መሰንጠቂያ የነበረ
በኪራይ የተሰጠ ዝም ብሎ በቃ ባየር ላይ የቀረ ነው። መንግስቱ ኃይለማርያም ወያኔ መጣና የወያኔ ትራንዚት ቢሮ ወያኔ ደግሞ ጥሎት ሄደ እንጂ ፎቁ ቤቱ የኛ ትራንስ ኢትዮጵያ የሚባል የእነሱ ነው። ትራንዚት ፒራሊ ጎማ መጪ ያው እነሱ የሚያስተዳድሩ ስለነበረ ገዝተው ሊቀበል ሰውየው ላይ እነሱ ገዝተው እንትን ብለው አይደለም። ሰውየው በግብርና ትንሽ ሲጨናነቁ ሸጡትና እነሱ ገነቡበት። አሁን ደግሞ በመሃል በተፈጠረው ቆመ። አዎ ግን ከዛ በፊት በአያቴ በነበረ ጊዜ በሽያጭም አይደለም በኪራይ ነበረ ሰውየው የወሰዱት። ማን ነው የሚያከራየው ያኔ? አዩ ለአቶ ዘይኑ ኢብራሂም ለሚባሉ አከራይ። እሳቸው ደግሞ እንጨት ማስጠንቀቂያ አድርገው ለብዙ አመት በቃ ሁሉ ነገር ሲወረስ በእሳቸው እጅ ሆነ። እሳቸውም ራሱ በዛው በኪራይ እያለ ነው መኖሪያም ነበረ እንደገና ንግድ የሚሰሩበት የነበረው ማለት ነው። ይሄኛውም እንደዛው የእርሻ እስከ ዮሴፍ ድረስ ሙሉ እርሻችን ይሄ ነበር። ማሽላ ነበር። አዲስ አበባ ከመምጣቱ በፊት ስንዴ አለ፣ ማሽላ አለ፣ ገብስ አለ፣ ሽምብራ አለ። ያንን እያረስን የምንበላበት ነው። እኔ አንድ መናገር መፈልገው እዚህ ላይ በዚህም ቋንቋ መናገር ፈልገው እኛ ኦሮሞ አንድ የሚናገረው ባህል አለ። ቆትዮ ፈርዳ ኮራ፣ ቆትዮ ቀንበራ፣ ከንጋዴ ኦኮሌ ከንጀለኒ ሰሌ ማሳ እንኳን ኖሮን እሸት ብንፈልግ ምን ገዛ ሰዎች ነን። አዲስ አበባ እኛ ላይ ነው የወደቀችው። መጀመሪያ ሶስት ክፍለ ከተማው መጣና አንደኛው እኛ ላይ ሲወድቅ እኛ ላይ የሚያነሳልን ሰው አጣ። አሁን እኛ እሸት የለንም፣ ከብት የለንም፣ ጋዴው ኮሌ ወተት የምንጠጣበት የለም። ሁሉ ነገር ላይ መጣና መጀመሪያ አዲስ አበባ የቤቶች ኤጀንሲ ሲቋቋም የተቋቋመው እኛ ቤት የሸገር ማህበር ይላል። ከዛ ከሸገር ማህበር በኋላ የደበሌ ቤት ላይ ምን አደረጉ? የፋና አሉና አድባሩን ሁሉ ነቀሉ። ቅድም ስነግራችሁ ነበር የዛ ቅድም ደበሌ ቤት ያንን አድባር ሲነቅሉ ሰውየውም እንደውም ባቡር ደርግ የዩዲፒ ዋናው ባቡር መሿለኪያ ጋር ነው ወልስ ባገር ሄደ ማታው ባል ሰውየውም አይኑ ጠፋ። የዛ ሹፌር ነበር አቶ ሳህሌ ይባላል። አዲስ አበባ እሱም ትልቅ መሬት ይዞ ያው ይኖርበታል ፎቅ ሰርቶ። እኛ እላያችን የወደቁበት ነው። ብዙውን ኪራይ ምንም አልበላንበት። ብዙ ሰዎች አሁን ይሄንን ፕላን ጠይቀውን ሰተናል። እውነት ቆይ እናንተ እውነት አለ ይሉናል። ግን እዛ ከሄዱ በኋላ ወደዚህ አይመለሱም። የዚህ የጭፍራዩ የልጅ ልጆች የት ቦታ እንዳሉ ምን ሁኔታ ላይ እንዳሉ ማግኘት አልቻሉም። ግን እስካሁን በአካል የወሰደው መሬቱን የሚጠቀምበት ፈረንጁ ማለት ይሄ ጣሊያኑ ከዚህ ስትወጡ ነው የምታዩት። ምናልባት ስትወጡ ያሳያችሁ አንድ ሰው እዚህ ፊት ለፊት በማዶ በኩል ነው ያለው። እኔ የማውቀው በአካል ደርሼ የማውቀው ያንን ነው። እና እነኚህ ልጆች ግን የአያታቸው መሬት አሁን ያለ ሽያጭ ተወስዶ እነሱ ግን ተበተነዋል። ያለ አካባቢያቸው ሄደው እየቆፈሩ ነው ገና ያለው ማለት ነው ሀብት ሊያገኙ። ይሄ በምን መልኩ እንደሚታይ አላውቅም። ምናልባት ለእናንተ ብዙ ሎድ እየጨመረባችሁ በሩን ስለከፈታችሁ። ግን በሌላ በኩል ደግሞ ዩጋይስ አላክ በጣም እድለኞች ናቸው። ለምን የነጠረ ታሪክ ነው እየነካችሁ ያላችሁ። የምትኮሩበት ነው ነገር የምትኮሩበት ነው። አሁን ምናልባት ላይ ለእይታ አናሳ ትመስላላችሁ፣ ግን በኋላ ላይ እውነቱ በእርግጥ ደጋፊ እየበዛው የጨመረ ከሄደ ማን ነበሩ? ምክንያቱም ባልታሰበ ሰዓት ነው የመጣችሁት። የማያስበን ሰው በሌለበት ሰዓት ነው እናንተ የመጣችሁት። ማንም የረሳን ሰዓት ላይ ነው የመጣችሁት። ስለዚህ እኔ ለእናንተ ትልቅ ክብር አለ። አይሆንም ላላችሁ ሞራል ለውስጣችሁ ለተቀመጠው ሞራል ለቀናነታችሁ ለጥሩነታችሁ። ምክንያቱም እናንተ የምትፈልጉት ታሪክን ነው የምትፈልጉት። እንደሚረዳው ከሆነ እውነት አትዳፈን ነው። ውሸታሞች አይጠንክሩ፣ እውነተኞቹ አይድቀቁ ነው። አይረሱ ነው አይደለ? ይደገፉ ነው አይደለ? እንደገና ይነሱ ነው የእናንተ ዓላማ። ለምን ይደገፋሉ? ሌላም ሰላም አያገኝም እኮ ይሄን አዳፍኖ እኮ ሰላም የሚያገኝ ይመስላል። እግዚአብሔር ሲሰራንም ሲፈጥረንም በፖዚቲቭ ነው የፈጠረን። እኛን ኔጌቲቭ ጠቅጥቀን የተበላሸ ነው እንጂ ሲፈጥረንም እግዚአብሔር በፖዚቲቭ ነው ውስጣችንን የሞላው ሲሰራን መጀመሪያ። ግን የሰው ልጅ የሞላውን ነው የሚናገረው። እናንተ ግን የተፈጠራችሁበትን ፍጥረት
ፖዚቲቭነት ይዛችሁ ነው የመጣችሁት። እኔ በጣም በጣም እጅግ በጣም አርኪ ነው ማመሰግናችሁ። ማየ እንግዲህ መርቂያቸው መቼም ያው ባህል መርቂ ዛሬ ጉለሌላ ነው ወልፊቸኔ ዱፍተኒ ዱፋዳ ቁልፊነ በከ ደምተኒ ካተኒ ቁልፊነ አርገዳ ቁልፊኒ እስን መለ ከቸና ኦል ቦሮ ከቸና ኦል ዘሪን ከቸኒ ያ ጉደቱ ዘሪን ከቸና በልደቱ ዋግኒ ሲና ቀርቃሮ ከኑ ቀርቃርተኒ ረቢ ሲና ቀርቃሮ ኑስኖ አቀርቃሮ ከኑ አሳብ ደንከና ሀርከ ከኛ ነው አገልቹ ዋግኒ ነው ዋና ወከኑ ናዘኒት አከኑ ታዘኒት ዋግኒ ሲኒያ ተው አድባርን ቢያ ጉለሌ ዋግኒ ቢያ ጉርቃ ፍፍኔ አብይ የሰራዋሉ ሲኒያ ቀርቃሮ ዋግኒ ረቢ ሲና ቀርቃሮ እንጭኖ አከኩቡነት ተኤቲ ጤናን ቀቡ አርካ ዞብነት የደይራ ዋግኒ ሲኒያ ተሉ Rabbi sini haa tolu akka nu toltanitti akka ol nu qabdanitti ol sinaa qabu. Dogoggora nurraa qabu biitti keenya biyya nagaa taatu jarri keenya maal jedha seete durii dhugaa eebbisanis dhugaa abaaranis asbaarii biyya gulallee burqaa finfinne biyya sarrawwaalume saballee cute dhugaa abaaru dhugaa tolaasis immoo asbaarii biyya gulallee burqaa finfinne milkii siyaasaatu akka inni eebbisan na kana hunda gaa'ee ijoollee baay'ee singalateeffannaa isin ibsina ulfaadha wanni kun xiqqootti fakkaata isin amma fiddanii ulfaadha naannoo maatii warra gullalle almaas gurmuu ayyuu yes dabalee ayyuu zanniyee zannamech ayyuu zannamech gurmuu ayyuu tullu tuutuudha የሷ ልጅ ነኝ ሸዋዬ ወርቅ እባላለሁ። ዘነበች ጉርሙ ጉርሙ አዩ ገለቴ ገለቴ ሰረዋ ሎሜ ቦኪሳ ቦኪሳ የጀሬ ላሞ ኢላሞ ሸሸሌ ልክ ነሽ ዘነቡ ጉርሙ አዩ ገለቴ ሰረዋ ሉሜ ቦኪሳን ከነ ጀርሶ ከን ኢላሙ kanneen cote. Iya.